ከጀርመን የመጣው ዲያስፖራው ባለቤቴ በተጋባን በሁለት ወራት ውስጥ ፍጹም ያልጠበቅኩትን ባህሪ ማሳየት ጀመረ። ወጥቼ የሆነ ቦታ ቁጭ ብዬ ሻይ ቡና እያልኩ ነው። እሱ እኔን አላየኝም እና ከነዛ ሰዎች ጋር ሲገናኝ ታየኝ። ግን እኔ ይሄ ነገር እንደዚህ ነው ብዬ አላሰብኩም። እኔ ያሰብኩትና እሱ እየሆነ የነበረው የተለየ ነው። ግን ከልጆቹ ጋር እንደማይኖርና ትዳር እንደሌለው ነው። አሁን ላይ ግን ስሰማ ባለ ትዳር ነው። ስለዚህ እህትሽን ይፈልጋል ቢሆን ነው እንግዲህ ካልተስማማሽ እኔ እሷን አላውቃትም ያለው። ኦልሬዲ ይሄ ሰው ለትዳር እንዳልመጣ እኔን ተጠቅሞብኝ ለመሄድ እንደሆነ አምኜ ተቀበልኩ ማለት ነው። ባለቤቷ ወደ ጀርመን ከሄደ በኋላ ወደ ሆስፒታል ስትሄድ ዶክተሩ ያልጠበቀችውን ነበር የነገራት። እጅግ ውስብስብና እንቆቅልሽ የሆነ የትዳር ህይወት ብዙዎችን ሊያስተምር ይችላል ትላለች የዛሬ ባለታሪካችን። ሙሉ ፕሮግራሙን እንድትከታተሉ በአክብሮት ነው የምንጋብዘው። ለምትሰጡት ሀሳብ አስተያየት በጨዋ ደንብ እንዲሆን በአክብሮት እንጠይቃለን። ለሸገር ኢንፎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ላይክ ሼር በማድረግ ለወዳጆቻችሁም እንድታጋሩ በአክብሮት እንጠይቃለን። ሸገር ኢንፎ ታማኝ የመረጃ ምንጭ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ከጀርመን የመጣው ዲያስፖራው ባለቤቴ በተፈራረምን በ3 ወር ውስጥ ወደ ጀርመን ሲመለስ ያልጠበቅኩትን ነገር አረዳኝ እያልሽኝ ነው። ምንድን የተፈጠረው? እስቲ ራስሽን በማስተዋወቅ ጀምሪልኝ። እሺ፣ ስሜ ቤተልሔም ይባላል። ቤተልሔም ግርማ እባላለሁኝ። ባለቤቴ ደግሞ ያው ሰለሞን እድጉ ይባላል። ያው ከመጀመሪያ ጉዳዩን ስጀምርልሽ ያው እኔና ባለቤቴን ያስተዋወቀችን እህቴ ነች። ከእህቴ ጋር ለ5 ዓመት ይተዋወቃሉ። እሷም ጀርመን ነች? ጀርመን አይደለችም፣ ኩዌት ነው የምትኖረው እሷ ኩዌት፣ እሱ ጀርመን። ሲተዋወቁ በኦንላይን የተዋወቁት ሁለቱ ማለት ነው። በኦንላይን ተዋወቁ። በኢሞ ግሩፕ ላይ ተዋወቁ። ከዛ ሚስት ፈልጋለሁኝ ይላታል። አይ እኔ እንኳን ባለትዳር ነኝ፣ አይዞሽ